ሌላ ማንም ምራዳኝ የለኝም። መድኃኒት መግዣው እንኳን ዛሬ ለኔ ምንም ከባድ ነው። ለኔ እንኳን ይቀርቱ አደራችሁን እላለሁ። ከፈጣሪ ከመድኃኒዓለም ነው የምታገኙት። በፈጣሪ ስም እለምናችኋለሁ፣ በእናታችሁ ይጃችኋለሁ። እኚህን እናት ከ100 ብር ጀምሮ በማዋጣት እንታደጋቸው፣ ካለባቸው ስቃይና መከራ እናሳርፋቸው። እኚህ እናት እናቴ ብትሆንስ ብላችሁ እንድታስቡ ጠይቃችኋለሁ። እባካችሁ ስለፈጠራችሁ ጠይቃችኋለሁ። ኬር ሳታደርጉ ያላችሁ ነገር ሳታዋጡ እንዳታልፉ በፈጣሪ ስም አጥብቄ ጠይቃችኋለሁ። ፈጣሪ ይስጣችሁ። እኔ በፊትም ዶክተሩም ስነግረኝ እኔ ኢትዮጵያ ሕዝብን እለምናለሁ እንዳልኩት አሁንም እናንተ ፊት ቆሜ እለምናችኋለሁ። እኔ ማንም አጋዥ የለኝ፣ ረዳት የለኝም። አሁንም ልጆቼ ወንድሞቼ ያላችሁትን ሁሉ እናንተ እንድትረዱኝ እፈልጋለሁ። ሌላ ማንም ምራዳኝ የለኝም። መድኃኒት መግዣው እንኳን ዛሬ ለኔ ምንም ከባድ ነው። ለኔ እንኳን ይቀርቱ አደራችሁን እላለሁ። ከፈጣሪ ከመድኃኒዓለም ነው የምታገኙት። እነዚህ ልጆች እንደረዱኝ እናንተም ደግሞ እንድትረዱኝ እፈልጋለሁ። ሐኪም ቤት ሲሄድ ካንሰር ተብሎ ተነግሮኛል። ካንሰሩ ደግሞ በሰውነት ውስጥ በፍጥነት የሚሰራጭ ስለሆነ ቶሎ ብለሽ ይሄንን ሐኪም ቤት ሄደሽ እንድትታከሚ ቶሎ ብለሽ እንድትድኚ ተብያለሁ። አሁን የሚድነው ቶሎ ከታከምኩ ነው። ለመታከም ደግሞ ወደ 400,000 ብር ነው የተጠየኩት። እኔ ልጅ የለኝም። ያለኝ አንድ ልጅ ለአገሩ መከላከያ ስለሆነ ለሀገሩ ተሰውቶብኛል። ስለዚህ ከሱ የቀደመ የለኝ፣ ከሱ በኋላ የሚከተል የለም። ያለኝ አንድ ልጅ ነው። በኢትዮጵያ ሕዝቦች ልጆች ወንድሞች እንድትረዱኝ እፈልጋለሁ። ልታግዙኝ የምትፈልጉ ሰዎች 100,000 84 30 873 የኢትዮጵያ ንግድ ባንክ ስልክ ቁጥሬ 13 73 86 37